እስኪ አባት አንዴ ባህር ዳር ከነማስ ካሉላ ገዙና ከአምለሰት ሙጬ ማን ታምራለች? ውበት እያወዳደረ። ኧረ ምን አገባን ነው? ምን አገባን? ኧረ እባክህ ክላስክ እንዳይሰበር ማለት። እሺ ተመለሰ። ይኸውላችሁ ስልኬን ሊሰብር ማለት ነው። ይኸው ለምን እንትን ቀረጽከኝ ብሎ ማለት ነው። ስልኬን ሊሰብር መጣ። እንግዲህ ተመለሰ ማለት ነው። ካሜራማኗን ስልኳን መንጭቆ ያው እንትን ሊላት ነበረ፣ ስልኳን ሊሰብርባት ነበረ ካልደለትሽው ብሎ እና በጣም የሚገርም ገጠመኝ ነበረ። ያው ሉላ ገዙና አምለሰት ሙጬ እያወዳደሩ ነበረ። በጣም የሚገርም አሳዛኝ ገጥሞኝ ነበረ። በጣም በስንት መከራ ነው የተለያየን ማለት ነው እና አስቸጋሪ ነው። ባህር ዳር ላይ እንደዚህ አይነት ካሜራ ማይወዱ ብዙ አይነት ሰዎች ስላሉ ለመስራት ትንሽ አስቸጋሪ ነገር ሳይሆን አይቀርም። ትንሽ በጣም ቻሌንጆች ይበዛሉ። እንደዚህ አይነት ዩቲዩብ ለመስራት በጣም ጽናት ይጠይቃል። በዚህ አጋጣሚ ሁላችንም ተስፋ አንቆርጥም፣ ወደፊት እንቀጥላለን። ወደፊት ዩቲዩብ የመስራታችንን ፍላጎት ዳር እስከናደርስ ድረስ እንቀጥላለን ማለት ነው። እስከ መጨረሻው ድረስ የቪዲዮ እንድታዩት በአክብሮት እጠይቃለሁ። ላይክ እና ሼር፣ ሰብስክራይብ እያደረጋችሁ እስኪ ብርታታችሁን አሳዩን። በመላው ዓለም የምትገኙ ውድ ተመልካቾችና ቤተሰቦቼ ሰላም ናችሁ ወይ? ሁላችሁ ሰላማችሁ ይብዛ። በያላችሁበት ሰላማችሁ ብዝት ይበልልኝ። እስኪ እንደምታበረታቱኝ በተስፋ በማድረግ ይሄን ቪዲዮ እና ቀጣይ ቪዲዮዎችን እሰራለሁ ማለት ነው። ቤተሰቦች አብራችሁን ቆዩ። ቤተሰብ ያልሆናችሁን ቤተሰብ እንድትሆኑ በዚህ አጋጣሚ ጋብዛችኋለሁ። እስከ መጨረሻው ድረስ የሰራነውን ቪዲዮ እንድታዩት በአክብሮት ጋብዛለሁ። ካሉላ ገዙና ከአምለሰት ሙጬ ማን ነው የሚያምር? በውበት አምለሰት ሙጬን ታውቃታለህ? አላውቃትም። የቴዲ ሚስት የቴዲ አፍሮ ሚስት አታውቃትም? እሺ ከሷና ከሉላ ገዙ እንተዋወቃለን። የምታቀርበዋ ማለት ታውቃል። እሷ ታምራለች፣ ሉላ ገዙ ታምራለች። እሺ ሉላ ገዙ ታምራለች ይላል። እሺ አንተስ ማን ታምራለች? ኧረ እኔ አላውቃትም። አታውቃ ሁለቶችም አታውቃቸው? እሺ ኢቢኤስ ላይ አታውቃትም ሉላን? የለም አላውቃትም። ይሄ ደግሞ አንድ ፈተና ነው። እንግዲህ ሉላ ገዙን አላውቃትም ብሏል። አምለሰት ሙጬንም አላውቅም ብሏል። ምናልባት እንግዲህ አምለሰትን ሙጬን ማያውቅ ሊኖር ይችላል። ግን ሉላ ገዙን አላውቅም ማለት በጣም ያስገርማል። ይሄ ራሱ አንድ ፈተና ነበረ። እነዚህ ማወዳደራቸውን አርቲስቶች እንግዲህ እውቅ ታዋቂ ዝነኞች ናቸው። ሁለቶችንም እንግዲህ አለማወቅ ማለት በጣም ይገርማል። በዚህ ጊዜ በዚህ ቴክኖሎጂ ዘመን እነዚህን አለማወቅ ራሱ በጣም ትልቅ ቻሌንጅ ነው። በጣም የሚገርመው ነገር ደግሞ ያው የሁለቶችን እኔ ምን አገባኝ አይነት ነገር እንደዚህ አቁመው መሄድ ምናምን ያው ተጠባቂ እንደሆነ ቢሆንም ግን አላስፈላጊ የሆነ ግጭቶችን የሚፈጥሩ ሰዎችን ነው ያው በጣም እየሰጋው እየፈራው ያለ ለስራዬ ትንሽ ቻሌንጅ ሊሆንብኝ ይችላሉ ብዬ የምፈራቸው እሱን ነው። ግጭት ደግሞ እኔ አልፈልግም። በሰላም ሰርቼ በሰላም እንትን ማለት ነው። በእርግጥ እያንዳንዱን ስራ ስኬታማ ለመሆን ባልጋ ሊሆን እንደማይችል አምናለሁ። ግን ያው ጀማሪ ስለሆንኩኝ ትንሽ እነዚህ ከበድ ሳይሉኝ አይቀሩም ብዬ አስባለሁ። ለማንኛውም እናንተ እንድታበረታቱኝ እጠይቃለሁ። በድጋሚ አብራችሁን ቆዩ። እስከ መጨረሻው ድረስ እንድትመለከቱ ትጋብዛለሁ። እሺ እንተናንስ አምለሰትንስ እኔ ማውቀት የለኝም። ካሉላ ገዙና ከአምለሰት ሙጬ ማን ታምራለች? እያወዳደርን ነው። ሉላ ገዙ። እሺ አንቺስ? ከሉላ ገዙና ከአምለሰት ሙጬ? አምለሰት ሙጬ። እሺ አምለሰት ሙጬ እስካሁን ድረስ ሉላ ገዙ ናት እየመራች ያለ። ሁለት ሰው ጠይቄያለሁ። እሺ አመሰግናለሁ። እሺ እናት ከሉላ ገዙና ከአምለሰት ሙጬ ማን ታምራለች? ነይ አያስፈልግም አባ። እሺ ከሉላ ገዙና ከአምለሰት ሙጬ። እሺ እኔ ደግሞ እዚህ ጋር ስግጠን ያልኩባቸው የሌለው በቃ ልፋታቸው ብዬ በቃ የመጨረሻ ገርመኛል። ለራሴ ራሱ በጣም እየሳቁ ነበረ። አያስፈልግም ምናምን እያሉኝ እየጠያቆሙኝ እየሄዱ ነበረ። ያው መቼስ ትንሽ ያው ማለት በእነሱም አይፈረድም። ያው እንደዚህ አይነት ብዙ አይነት ቺቲንጎች ማለት ማጭበርበሮች ስለሚደርስባቸው
ያንን እየፈሩ ይመስለኛል። እንግዲህ ብዙም አልፈርድም። ዞሮ ዞሮ ግን እኛ ኔቨር ጊቭ አፕ ብለናል፣ እጅ አንሰጥም ብለናል። ወደፊት ብዙ መስራት እቅዶች ስላሉኝ እና ሞራልም ስላለኝ የመስራት ፍላጎትም ስላለኝ ተስፋ አልቆርጥም። ወደፊት የትልቅ ዩቲዩበር የመሆን ህልም ስላለኝ ነው። አመሰግናለሁ። እስኪ አባት አንዴ ባህር ዳር ከነማስ ከሉላ ገዙና ከአምለሰት ሙጬ ማን ታምራለች? ውበት እያወዳደረ ኧረ ምን አገባን ነው? ምን አገባን? ኧረ እባክህ ክላስ እንዳይሰበር። እሺ እሺ